ሰላም እንዴት ናችሁ? ውድ የሰርክ ቲዩብ ተከታታዮች ዛሬም በአዲስ ትረካ መተናል። ልጮህበት ክፍል 1ን ይዘንላችሁ መተናል። ቪዲዮውን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደውል ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። ልጮህበት ክፍል 1 ስራዬን ከጀመርኩ በ20ኛው ቀን ላይ እንደተለመደው እራቴን በልቼ ቡናዬን ጠጥቼ ከምሽቱ 3:15 ላይ ወደ ስራ ወጣሁኝ። እስከ ምሽቱ 5 ሰዓት ድረስ ሲዝናኑ ካመሹ መሃል ከፊሉን ከመጠጥ ቤት ወደ ቤታቸው፣ ከፊሉን ከመጠጥ ቤት ወደ አልጋ ቤት እያዘዋወርኩኝ አመሸሁኝ። ከምሽቱ 5 ሰዓት ከ10 አካባቢ ቀን ሆቴል ሆኖ ማታ ደግሞ ቅልጥ ወዳለ ጭፈራ ቤት ወደሚቀየረው ሆት ጭፈራ ቤት በውስጥ የሚወጣውንና ትራንስፖርት መጠቀም የሚፈልገውን ሰው እስኪወጣ ለመጠበቅ ጠጋ ብዬ እንደቆምኩኝ አይኔ አንዲት ከራስ ጸጉሯ እስከ እግር ጥፍሯ የሚጣል ነገር የሌላት በዛው ሰዓት ሰማይ ላይ እንዳለችው ጨረቃ ደስ የሚል ውበት ያላት ልጅ መግቢያ በሩ በስተቀኝ ብርዱን ለመቋቋም እጆቿን አጠላልፋ ቆማ አየኋትኝ። ሁኔታዋም ሲታይ ግራ ግብት ያላት ትመስላለች። እዛው ቆማ አንዴ ቁልቁል አንዴ ሽቅብ ትገለመጣለች። እድሜዋን በግምት ከ19 እስከ 21 መካከል ቢሆንም ይችን የመሰለች ልጅ በዚህ ሰዓት ሊያውም ብቻዋን እንዴት አልኩኝ። ውስጤ ትልቅ ጥያቄ ተፈጠረ። አካባቢው ለኔ አዲስ ባይሆንም ልጅቷ ግን ለአካባቢው አዲስ ሳትሆን አትቀርም። ከዚህ በፊት አይቻትም አላቅም። ከባጃጅ ወርጄ ምን ነው ብቻሽን ልበላት አልበላት እያልኩኝ ከፍርሃቴ ጋር ስነታረክ አንዱ ስልኩን እያናገረ ከውስጥ ወደ ውጪ ወጣ። ወዲያውኑ ስልኩን አናግሮ እንደጨረሰ አብረን እንግባ ብሎ ልጅቷ ላይ ሙዘዝ አለባት። ከዛ በፊት እንደማይተዋወቁ በሁኔታዋ ተረዳሁኝ። ድርቅ ሲልባት ብስጭት ብላ ውዝውዝ ቅንጥስ ብጥስ እያለች ቀጥታ ወደ እኔ ባጃጅ መጣች። ከመድረሷ በፊት ባላየ ፊቴን ወደ ፊት ለፊት አዞርኩኝ። ደርሳም ወደ እኔ ይቅርታ ወንድሜ ግቢ ትወስደኛለህ ኮንትራት አለችኝ። ዩኒቨርሲቲ ማለቷ ነው። ልጅቷ የዩኒቨርሲቲ ተማሪ እንደሆነች ለማወቅ ጊዜም አላጠፋውም። ዩኒቨርሲቲ ደግሞ ከከተማው ትንሽ ወጣ ይላል። 200 ብር ትከፍያለሽ አልኳትኝ። ግማሽ ፊቷ ላይ ዘንፈል ብሎ ጋደም ያለው ጸጉሯን በቀኝ እጆቿ ወደ ጀርባዋ ብትን አደረገችና 200 ብር ለተማሪ አይበዛም ወንድሜ፣ ቤተሰብ በወር የሚልክልኝ እኮ 300 ብር ነው አለችኝ። መጀመሪያ ላይ አሳዘነችኝ። ቆይቼ ግን ታዲያ አርፈሽ ትምህርትሽን አታጠኝም? እዚህ ሰዓት ምን ትሰሪያለሽ ልላት ፈለኩና እሷን እንደዚህ ማለት ምንም አይነት መብት እንደሌለኝ ቶሎ በማስታወሴ ምላሴን ሰበሰብኩኝ። እሷም እና ምን አልክ አለችኝ። በደንብ ተመለከትኳትኝ። ውስጥ የተላወሰ እሺ ግቢ እንሂድ አልኳት። በስንት አለችኝ። ደስ ያለሽን ትከፍያለሽ ስላት ዘላ ገባች። ትንሽ በዝምታ እንደተጓዝን ድንገት ዞር አልኩና ሂሳብ አስቀንሰሽም ዝም ብትይ ያዋጣል አልኳትኝ። ይቅርታ በእናትህ ከሚከብዱ ነገሮች አንዱ ጨዋታ ቀድሞ መጀመር ነው አለችኝ። ምን አይነት ጨዋታ አልኳትኝ። ያው ወሬ ነው ሌላ ምን አለ? አረ ብዙ አይነት ጨዋታ አለ ተጫውተሽ አታውቂም እንዴ አልኳትኝ። እንዴ ብላ ሳቀች። እሱማ ብዙ አይነት ጨዋታ አለ፣ እኔን ለማለት የፈለኩት ግን ወሬውን ነው አለችኝ። ሳቋ ልክ እንደ ሕፃን ልጅ ሳቅ ደስ የሚል ለዛ አለው። ምን አይነት ጨዋታ ይሻልሻል ወይም ትወጃለሽ አልኳትኝ። እቃቃና ኩኩሉ ልበልህ አለች። ተሳስቀን ዝም አለን። ሳቋን በጣም ወደድኩት። ወደ ዩኒቨርሲቲው እየተቃረብን ነው። እሺ እኔ ጨዋታ በመጀመር ላግዝሽ አልኳትኝ። እንዴ ከዚህ በላይ ያው ጨዋታውን እኮ ጀመርከው አለችኝ። እኔ ግን ጥያቄ ነበረኝ አልኩ። የዩኒቨርሲቲ ተማሪ ሆነሽ በዚህ ሰዓት ብቻሽን እዛ ጭፈራ ቤት በር ላይ ለምን ቆምሽ? ወይ ገብተሽ አልተዝናናሽ አልኳት። የጠየቅኳትን ሳትመልስልኝ በረጅሙ ተነፈሰች። ቀጠል አድርጋም አንድ ነገር ልንገርህ፣ እንኳን ለኮንትራት ለምንም የሚሆን 5 ሳንቲም ኪሴ ውስጥ የለም፣ የፈለከውን አርገኝ አለች። ሲቲት አድርጌ ባጃጅን ከመቅስፈት ቀጥ አድርጌ ስዞር ሽምቅቅ አለች። እንደፈራች ገባኝ። እኔ ሽምቅቅ ልበልልሽ አልኩ በሆዴ። ዝም ብዬ ሰዓት ሳቋ መጣ። የፍርሃት የተቀላቀለበት ሳቅ ሳቀች። የፈለከውን አርገኝ ስቲ አልኳት ድጋሚ። በቃ
ብዙ ሳናወራና ወደ ግቢው ሳልቀርብ ልንገር ብዬ ነው አለችኝ። እኮ የፈለከውን አድርገኝ ስትይ ምን ማለት ነው አልኩኝ። እየተጨናነኩ ነበር እኮ አይታይክም እንዴ? በቃ ሲጨንቀኝ ነው እንጂ አንተ ባጃጅ ውስጥ የገባሁት ምንም ብር የለኝም። ለዛ እኮ ነው ጨንቆኝ እኮ ነው ዝም ብዬ ግንቡን ተደግፌ ስቆም የነበረው አለች። በጥያቄ እየሸሸች ስትቀባጥር እኔም ሳቄ መጣ። ቢሆንም ለሶስተኛ ጊዜ ጥያቄን ሰነዘርኩ። በዚህ መሃል መልሷን በጉጉት እየጠበቅኩ አንድ ሰካራም ለሱ ያቆምኩ መስሎት ነው መሰለኝ ኬት መጣ ሳልል ግራ ቀኝ እየተጋጨ ከኋላ ገብቶ አጠገቧ ተቀመጠ። ድንገት ስለገባ ደንግጣ እማ ብላ እየተጣራች ከነበረችበት ወደ መሃል ወደ ጥግ ተጠጋችለት ከሰውየው ራቅ ለማለት። እሱም መደንገጧን አይቶ ዞር አለና ወደሷ በመሃል ስቅ እያለው አይዞሽ የኔ ቆንጆ አስደነገኩሽ አይደል? ይቅርታ አንቺኮ ሀበሻ ሴት ስለሆንሽ ብቻ በጨለማ ውስጥ ያለሽ የብርሃን ጭላንጭል ነሽ። አይገርምሽም አለ። አይገርማትም። አሁን ባጃጁን ያቆምኩት ላንተ አይደለም ምረድ አልኩት በድንገት በንዴት። እሱ ግን ለኔ ንዴት ቦታም አልሰጠውም። ለኔማ ነው ያቆምከው ለሌላ ያቆምክ መስሎ ነው እንዴ አለ። እኔን እኮ ነው እዛ ቆሜ ያየኸኝ። ሌላ ሰው ቢኖር ለምን እስካሁን አልመጣም? ይልቅ አንተ ስራህን ስራ ከልጅቷ ጋር ላውራበት ብሎ ሲመልስልኝ ልጅቷ ሳቋን ለቀቀችው። ሰካራሙ ሰውዬ አንገቱን ከኔ ላይ መንጭቆ በፍጥነት ወደሷ ዞረ። ምን እስኪ በእናትሽ ሳቂልኝ ድጋሚ የተኮረኮረ ህፃን ነው እኮ የምትመስዩ አላት። ወይኔ ልጄ ለምን እንደምጠጣ ታውቂያለሽ? የልጄን አፍቆት ለመርሳት አላት። ልጅ በልጅነት ነው ሲሉ ሰምቼ ምንም ሳይኖረኝ ወልጄ ፍቅረኛዬ እኔ ላይ ጥላብኝ ስትሄድ እኔ ደግሞ አሮጊቷ እናቴ ላይ ጥዬባት መጣሁ አላት። እናቴ ግን ቢኖራትም የሚጥል አንጀት የላትም እና ላሳርፋት ሲገባ እረፍት የምትነሳ የ1 ዓመት ህፃን ልጅ ጥዬባት ከመጣው 6 ወር ሞላኝ። አንዴ ብቻ ነው ልጄን ያየኋት አላት። ግን በእናትሽ ካላስቸገርኩሽ ያሁኑ ሳቅሽን አንዴ ድገሚልኝ አለ። እኔ በጣም ተበሳጨሁ። ስማ የሷን ሳቅ ስትጋት ያመሸውን ጠጅ መሰለህ እንዴ? የሚደገመው አሁን የምትወርድ ከሆነ በጸባይ ወረድልኝ አልኩትኝ። ጠጅ አልጠጣውም እሺ አረቄ ነው የጠጣሁት። ጠጅ ስጠጣ አይተኛል ነበርክ? ደሞ ሌላ ሳቅ። እኔ እኮ ተሳፋሪ መስለሽኛል ፍቅረኛሽ ነው ለካ አለ። በቅናት አንገበገብኩልሽ። አንበሳ ነኝ አይደል? አንበሳ አለ። ትግስት ያለቀ ጎትቼ ላወጣው ተፈንጥሬ ስወጣ በእናትተው እንዳትጣላ ብላ ጮኸች። ልጅቷ እጇን እያውለበለበች አንዴ ወደኔ አንዴ ወደሱ ተመለከተች። አፌ ቁርጥ ይበልልሽ አንቺ ባትኖሪ ምን ይውጠኝ ነበር ሆ ሊበላይ ነው እንዴ አለ ሰካራሙ። እውነቴን ነው እርሜ ለሴቶች እንበል። እናንተ ባትኖር እኮ እኛ ወንዶች ይህን ጊዜ እንደ ዳይኖሰር እርስ በርስ ተበላልተን ከምድረ ገጽ በጠፋን ነበር አለ። እሱ ይለፈልፋል እሷ ትስቃለች። ሰውየው የባጤ ቆጡን እየቀባጠረ ደሜን ቢያፈላውም ለምን እንደሆነ ባላቅም በሱ ንግግር የምትስቀው ልጅቷን ማየት ስላስደሰተኝ ነው መሰለኝ እስካሁን ታገስኩት። አሁን ትወርዳለህ አትወርድም አልኩትኝ ወደሱ እየተጠጋው። ራስህ እኮ ነህ አቁሜ ጫንከኝ ላንተ አልቆምኩም አልኩ አልኩትኝ። ታዲያ ለማን የቆምከው ስለው ለሷ አለኝ። እንዴ አለና ሳቀና እሷ እኮ አብራህን የመጣችው አለኝ። አሃ ልታወርዳት ነበር እንዴ የቆምከው? ገባኝ አለ ሰካራሙ። ታዲያ ምን አጣደፈ? ቀስ ብላ አትቆምም? ብቻሽንም አትወርድም? ነይ እንውረድ አላት። ኮሌታውን ይዤ ጎትቼ ላወርደው ስል እባክተው እንደዚህ አታድርግ። ቆይ የት ነው መሄድ የምትፈልገው አንተ አለችው። ብዙ አርቅም እኮ ይሄኛው መጠጥ ቤት ስለተዘጋብኝ እቅዴ ደግሞ አዳሪ መጠጣት ስለሆነ ቤት ልቀይር ነው። እዛች ጋር ያለችው ግሮሰሪ ደግሞ ካልታሸገች በስተቀር አትዘጋም። ወደዛ ነው የሚሄደው አለ። ብዙ እየለፈለፈ እየተጓዝን እያለ በመሃል ላይ አንዴ ልጁ አለ። እንዴ አልኩትኝ። አዎ አንዴ ልጁ በእናትሽ አላት ወደሷ ዞሮ። እንዴ ለምን ምን ሆንክ አለችው ግራ ተጋብታ። ሰውየው መች አልቅበትና እኔ በማታ ስራ ብዙ ሰካራም ጭኛለሁ። እንደዚህ ሰውዬ ግራ ያጋባኝ ሰው አልገጠመኝም። ቀጠለ። አንቺ ምን ስትሆኚ ነው የምትጮሂው አለ። ምን አይነት ጩኸት አለችው።
ይኸውልሽ እኔ ደስ ሲለኝ እጮሃለሁ፣ ሲጨንቀኝም እጮሃለሁ። በጣም በሚያስፈራራ ድምጽ ጩኸቱን አቀለጠው። እሷም ደነገጠች። እኔም ባጃጁን አቁሜ በደም ፍላት ወደሱ ዞርኩና አንተ ሰውዬ እብድ ነህ እንዴ ስለው የፈለግከውን በለኝ ግን በእናትህ ልጩህበት ተወኝ አለኝ። እስቲ ወንድ ነህ ድገመው አልኩት። የጉድ ቀን አይመሻሉ እኔ የጉድ ሌሊት ሆነብኝ ዛሬ። ልጩህበት ተወኝ ልጩህበት ባፌ ቢወጣ በውስጤ እንፋሉት እያለ ግጥም መግጠም ጀመረ። ጭራሽ ግጥም ትገጥማለህ አልኩትኝ። አዎ አለኝ በድፍረት። ይችንማ ግጥም ሳልጨርስ ከዚህ አልወርድም አለኝ ጭራሽ። ሁለታችንም ዝም ብለን ማዳመጥ ቀጠለን። ታዲያ ልጩህበት እንጂ ሌላ ምን እላለሁ? የገዛ ጩኸቴን ለኔም ማሰማለሁ። ንዴቴን፣ ብሶቴን፣ ናፍቆቴን ባክመው እኔ እየጮኩኝ እኔ በራሴ ልስማው አለ። ጨረስክ አልኩትኝ አፍጦ እያየኝ። አዎ ግጥሜን ጨርሻለሁ፣ ግን አንተ ዝም ብለህ አትጮህ እሺ? እኔ ከባጃጅህ አልወረድኩም፣ አንተ ግን ከገባው ጀምሮ ዝም ብለህ ትጮሃለህ። ስማኝ የትና መቼ እንደምትጮህ ካላወቅ ዝም ብትል ይሻላል። ያለበለዚያ ሰሚ ሳይኖርህ ዝም ብለህ ስትጮህ የራስህን ጩኸት ራስህ ያደነቁርሃል እንደሆነ እንጂ ምንም አታመጣም ብሎ ሲያበቃ ደግሞ ወደሷ ዞሮ አንድ ጊዜ ብቻ ልጩህ በእናትሽ አላት። እኔ የነበረኝን እንጥፍጣፊ ትዕግስት አሟጥጬ አቡ በእናትህ ከዚህ ውስጥ በክብር ውረድ ካለበለዚያ ብዬ እጄን ለጸባ አዘጋጅቼ ከባጃጅ ወረድኩኝ። ተው ቦክስ አታባክን ወጣቱ። መጀመሪያውኑ እንደዚህ ወንድ ብትሆን ኖሮ አንተ ባጃጅ ውስጥ እስካሁን ማንም አይቀመጥም ነበረ። ፈሪ ነህ እያለ ከባጃጁ ሲወርድ ልጅቷ ሳቋን ለቀቀችው። ግራ ቀኙን እየተወዛወዘ ትንሽ ከባጃጁ እራቅ እንዳለ ዞር አለና ሞት ይርሳኝ ቻው እሺ የኔ ልጅ። ወይ ልጅ አልኩኝ እንዴ አንቺን እንኳን አላደርስም አለና ቻው እሺ የኔ ልዕልት፣ አንቺን የመሰለች ልጅ ከዚህ አስቀያሚ ሹፌር ጋር ለማየቴ ደንግጫለሁ። ፍቹ በእናትሽ አላት። እሺ አለችው በሳቅ መሃል። ግን እቺ ትፈቻዋለሽ በእናትሽ ንገሪኝ እያለ ወደ ባጃጁ ሲመለስ እኔ እየሳኩ ወደሱ ስጠጋ ፊቱን አዙሮ በቆምኩበት በስተቀኝ መንገድ ዳር ወዳለችው የማትዘጋዋ መጠጥ ቤት አመራ። ባጃጅን አስነስቼ ወደ ዩኒቨርሲቲው በቅርብ ርቀት በጨለማ ውስጥ ከመሪው ላይ ተነስቼ አጠገቧ ተቀመጥኩ። ፊቷ ተቀያየረ። ካቆምበት እንቀጥል አልኳትና ቅድም የፈለግከውን አርገኝ ስትይ ምን ማለት ፈልገሽ ነበር አልኳት። በቃ ከፈለክ ልትሰርበኝ ከፈለክ ልታዋርደኝ ትችላለህ፣ ሌላ ምንድነው አለችኝ የጭንቀቷን። ዩኒቨርሲቲው ዞሬ ተመለከትኩ። አጠገባችን ነው። ግቢው ከሩቅ ይታያል። ሳቄ መጣ። አብራኝ ሳቀች። ሃይ ልትደርሽ ስትይ ነው እንደዚህ የምትይው አልኳትኝ። በዝምታ እጇን እያፍተለተለች አይኔን ታየኝ ጀመር። የሆነ ስሜት ተሰማኝ። ታውቂያለሽ 2 ወንድሞች አሉኝ ግን እህት የለኝም። ቢሆንም እናት አለኝ። የማይሆን ነገር እኔ አንቺ ላይ አላደርግም። ምንም የሚችል አንጀት የለኝም አልኳት። ምንም አላደርግሽም፣ አልሰድብሽም፣ አላዋርድሽም እሺ? መጀመሪያውኑ ብር እንደሌለሽ ብትነግሪኝ በነፃ እንዳደርስሽ ብትጠይቂኝ ለስራ በወጣም ከሰዓቱ አንፃር ላውሬ ጥዬሽ አልሄድም ነበር። እያሰብኩ የነበረው ምናልባት መጥፎ ባህሪ ያለው ባለባጃጅ አጋጥማ ቢሆንስ እያልኩኝ ነበር አልኳትኝ። ግን ምን አጋጥሞሽ ነው? ማለቴ በዚህ ሰዓት ብቻሽን እዛ ጭፈራ ቤት በር ላይ ለምን ቆምሽ? ስለራስሽ ብትነግሪኝ ደስ ይለኛል አልኳት። አጋጣሚ ከብዙ ነገሮች ጋር የተያያዘ ነው። ኬቱ ጋር ልጀምርልህ አለች። ከፈለግሽው አልኳትኝ። በእናትህ አሁን መሽቷል። ሞባይሌን ዶርም ጥዬ ወጥቼ ነው። ከፈለክ ስልኬን ያዝና ነገ ወይም ከነገ ወዲያ ደውልልኝና አወራሃለሁ አለች። እዚሁ ባጃጅ ውስጥ እናድራታለን እንጂ አልፋታሽም አልኳትኝ ኮስተር ብዬ። እንዴ እያስገድድከኝ ነው ማለት ነው አለችኝ። እሷን በስሱ ተኮሳትራ ስትስቅም ስትኮሳተርም የሚያምርባት ሴት እሷን አየሁ። አሁን ከተለያየን በኋላ ልታገኝ ፍቃደኛ ሁኚ አትሁኚ እርግጠኛ አልሆንኩም። አሁን እንድትነግሪኝ እየለመንኩሽ ነው። ከተጫንኩሽ ይቅርታ። ብትነግሪኝ ግን የመጣሽበትን ሂሳብ እንደከፈልሽ ቆጥረዋለሁ አልኳትኝ።
እሺ ግን ባጭሩ ነው በደንብ እንድትረዳው ገባ ብዬ ከመሃል ጀምርልሃለሁ አለችኝ። አቡ ንገርኛ አታጓጊኝ አልኳት። እኔ ያው ከደሃ ከሚባሉ ቤተሰብ ነው የተወለድኩት አለችኝ። አቴ አናጺ ነው፣ እናቴ ደግሞ ጉሊት ውስጥ ሽንኩርትና ቲማቲም ነው የምትቸረችረው። ሁለቱም ፀሐይ ላይ ውለው ፊታቸው ጠቁሮ ከሚያገኙት ገቢ ውስጥ አብዛኛውን እኔን ከሰፈሬና ከትምህርት ቤት ልጆች ከጓደኞቼ እኩል ለማድረግ ይጥራሉ አለች። ሳይለብሱ ያለብሱኛል። ለነሱ ርካሽ የተባለ ጫማ እየተጫሙ ለኔ ውድና 2-3 ቅያሪ ጫማ እንዲኖረኝ ለማድረግ ለነሱ የሚያስፈልጋቸውን ሁሉ ወደ ጎን ትተዋል። ሳይደሰቱ እኔን ለማስደሰት የቻሉትን ሁሉ ያደርጋሉ። ቢኮራረፉ እንኳን እኔ ፊት ይስቃሉ። ቢያዝኑ እኔ ፊት ደስተኛ ለመምሰል ይሞክራሉ። በአጠቃላይ ለራሳቸው ሳይሆኑ ለኔ ደክመዋል። በአጠቃላይ ለራሳቸው ሳይኖሩ ለኔ ደከሙ። ለኔ ኖረው ያስተማሩኝን ቤተሰቦችን ለማስደሰት የምችለውን በትምህርቴ ስጎብዝ ነውና ምንም ነገር ሳታልለኝ በርትቼ በመማር ወደ ዩኒቨርሲቲ መግቢያ የሚሆን ውጤት አምጥቼ ባስደሰትኳቸው ማግስት ነበር አባዬ እኔ ወደዚያ ለመምጣት የሚያስፈልገኝን ነገር ለማሟላት ከበፊቱ በተለየ ሁኔታ ያገኘውን ስራ በሙሉ እየሰራ ገንዘቡን እኔው ጋር ማስቀመጥ ጀመረ አለችኝ። ምን ነው ቀጥ እንጂ ስላት ስለ አባዬ ሳወራ ጨነቀኝ አለችኝ። ትንሽ ዝምታ ተፈጠረ በመሃላችን። ትንሽ ዝም ካለም በኋላ ምን ትዝ እንዳለኝ ታውቃለህ አለችኝ። ምን ትዝ አለሽ አልኳት። አንዴ ልጁ የሚለው የቅድሙ ሰካራም አንዴ ልጁ እንዴ አለችኝ። እሷ ሁለታችንም በአንድ ጊዜ ከነበርንበት ሙድ ወጥተን ከባጃጁ ጣራ በላይ ሳቀን። በእናትሽ ቀጥይልኝ አልኳት ሳቂን ስጨርስ። ከሳቁ መልስ ደግሞ በአንድ ፊቷን ጭምድድ አርጋ ቀጠለች። አባዬ ድካሙና እንቅልፉ ተደራርቦበት ነበረ። ልመጣ 2 ሳምንት ሲቀረኝ የዛሬው ልጩህበት ክፍል 1 ይህንን ይመስል ነበረ። ቪዲዮውን አይተው ከወደዱት ላይክ፣ ኮመንት እንዲሁም የደወሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።